ሰላም የቴክ ፋሚሊ ቤተሰቦች ቴሌግራም ፕሪሚየም በነፃ ሊሰጥ ነው ወይም ቴሌብር 1000 ብር 5000 ብር እየሸለመ ነው የሚሉ ሊንኮችን እንዲሁም ደግሞ ሌሎች ካልነካናቸው የሚያስብሉ ካፕሽን እና ቴክስት የያዙ ሊንኮችን በየግሩፕ አይታችሁ ታውቃላችሁ። እኛ እነዛን ሊንኮች ነካን ማለት ወደሆነ ፔጅ ይወስደናል። እዛ ፔጅ ላይ ስልክ ቁጥር፣ ፓስወርድ ወይም ኮድ አስገባን ማለት በቃ አካውንታችን ሀክ ተደረገ ወይም ተሰረቀ ማለት ነው። ይህ አይነቱ ጥቃት በአይቲ ዓለም ፊሽንግ አታክ ይባላል ማለት ነው። ፊሽንግ አታክ ማለት በማታለል የማጥመድ አታክ ወይም ጥቃት ነው ማለት ነው። ይህ ማለት ኢንዲቴል ምን ማለት ነው የሚለውን ነገር እንዲሁም ሀከሮች የፊሽንግ አታክ እንዴት እንደሚጠቀሙበት አንድ በአንድ በተጨባጭ ምሳሌ እናያለን ማለት ነው። እንዲሁም ፌክ የሆኑ ሊንኮችን ከትክክለኛ ሊንክ እንዴት መለየት እንደምንችል አንድ በአንድ እናያለን ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። አሪፍ የቴክኖሎጂ ቲፖችን እና ምክሮችን ታገኛላችሁ ማለት ነው። ስለዚህ የዛሬው ርዕሳችን ፊሽንግ አታክ እንዴት ነው ሀከሮች የሚጠቀሙበት ፌክ ሊንክ ከትክክለኛ ሊንክ እንዴት መለየት እንደምንችል አንድ በአንድ በተጨባጭ ምሳሌ እናያለን ማለት ነው። አብራችሁን ቆዩ። ፊሽንግ ማለት ከአሳ ማጥመድ ወይም ከፊሽንግ የመጣ ሲሆን እስኪ አንድ በአንድ እንይ። ፊሽንግ የሳይበር ጥቃት ነው። ፊሽንግ ደግሞ አሳ ማጥመድ ነው ማለት ነው። እዚህ ጋር ያሉ ነገሮች አሉ። አሳ ማጥመድ ላይ አሳ አጥማጁ ፊሸርማን ማለት ነው አለ። የሳይበር ጥቃቱ ፊሽንግ ላይ ደግሞ ሀከሩ አለ፣ ውሃው አለ፣ ኢንተርኔት ወይም ቴሌግራም አለ ማለት ነው። አሳው እኛ ወይም ተጠቃሚዎች ማለት ነው። ትሉ ወይም ምግቡ የሽልማት ጉርሻ ወይም የውሸት ጉርሻ ማለት ነው። መቃጥኑ መንጠቆው የውሸት ሊንክ ማለት ነው። እሺ ደረጃ በደረጃ ላሳያችሁ። መጀመሪያ ሀከሩ ወይም አሳ አጥማጁ ምን ያዘጋጃል? ማጥመጃ ያዘጋጃል ማለት ነው። በአሳ ማጥመድ አሳ አጥማጁ ምን ያደርጋል? አሳውን የሚስበውን ምግብ ትል ወይም ዳቦ መንጠቆ ላይ ይሰካል ማለት ነው። በፊሽንግ ወይም በሳይበር ጥቃት ደግሞ ሀከሩ እኛን የሚስበንን ነገር ይፈልጋል። ለምሳሌ የ1000 ብር ሽልማት፣ ነፃ ፕሪሚየም ወይንም ደግሞ የአንድ አርቲስት ቅሌት ለማየት ምናምን የሚል ነገር አዲስ የወጣ ቪዲዮ ነው የሚል የውሸት ወሬ ወይም ትል ያዘጋጅልናል ማለት ነው። በደረጃ 2 ምን ያደርጋል ማለት ነው? መረብ መወርወር ወይም ካስቲንግ ደ ላይን ማለት ነው። መረብ ይወረውራል። በአሳ ማጥመድ አጥማጁ ምን ያደርጋል? መንጠቆውን አሳ ወዳለበት ውሃ ይወረውራል ማለት ነው። በፊሽንግ ደግሞ ሀከሩ ያዘጋጀውን የውሸት ሊንክ በቴሌግራም ግሩፖች፣ በኤስኤምኤስ ወይም በኢሜይል ይበትነዋል ማለት ነው። ሰዎች በብዛት ወደሚገኙበት የኢንተርኔት ውሃ ወይም የኢንተርኔት ዓለም ውስጥ ይወረውረዋል ማለት ነው። በደረጃ 3 ደግሞ ቢት የሚባለው ወይም መነካከስ፣ ይሄ አደገኛው ደረጃ ነው። በአሳ ማጥመድ አሳው ትሉን ሲያይ ይጓጓል። ዋው ነፃ ምግብ ብሎ ያስባል ማለት ነው። ከትሉ በስተጀርባ ያለውን ሹል ብረት ወይም መንጠቆ አያዩም ማለት ነው። በፊሽንግ ደግሞ እኛም ዋው 1000 ብር 5000 ብር ሊሰጠን ነው ወይም አዲስ ቪዲዮ ላይ ብለን እንጓጓለን ማለት ነው። ከጽሁፉ በስተጀርባ ያለውን አደገኛ ሊንክ ወይም ማሊሺየስ ሊንክ ሳናስተውል እንነካዋለን ማለት ነው። ደረጃ 4 ላይ መያዝ ወይም ሆክ ማለት ነው። በአሳ ማጥመድ አሳው ምግቡን ሲውጠው መንጠቆ አፉን ይይዘዋል ማለት ነው። አሁን አሳው ማምለጥ አይችልም። በፊሽንግ ወይም በሳይበር ደግሞ እኛ ሊንኩን ነክተን ሎጊን ስንል ወይም ፓስወርድ ስናስገባ መረጃችን ቀጥታ ወደ ሀከሩ ይሄዳል ማለት ነው። ልክ ፓስወርድ እንደተላከለት ሀከሩ አካውንታችንን ጠለፈ ወይም መንጠቆ ያዘን ማለት ነው። ነገር ግን እዚህ ጋር ሊንክ ስንነካ ምንም አይነት ሎጊን ክሬዴንሺያል ሳናስገባም ቀጥታ ዝም ብሎ የኛ ፐርሰናል ኢንፎርሜሽን ወደ ሀከሩ የሚሄድበትም አጋጣሚ ሊንኮች አሉ ማለት ነው። በደረጃ 5 ደግሞ ወደ ቅርጫት ወይም ሃርቨስት አሳ በማጥመድ አሳ ማጥመድ ላይ አጥማጁ አሳውን አውጥቶ ቅርጫት ውስጥ ይከተዋል። በፊሽንግ ደግሞ ሀከሩ የቴሌግራም አካውንታችን ወስዶ ለጓደኞቻችን የብልግና ምስል ይልክበታል፣ ብር ይለምንበታል ወይም ስካሚንግ ስራዎችን ይሰራበታል። እሺ በአጠቃላይ ፊሽንግ ላይ ሀከሩ ልክ እንደ ሌባ ነው በሉ። ይህ ሌባ ግን እንደ ሌላው ሌባ በር ሰብሮ አይገባም። እኛ በገዛ እጃችን በሩን እንድንከፍትለት ነው የሚፈልገው ማለት ነው። ስለዚህ በራችንን መዝጋት አለብን ማለት ነው። እሺ ፊሽንግ ላይ ሀከሮች እንዴት ነው የሚያታልሉ? ሀከሮች በፊሽንግ ሁለት የሰው ልጅ ደካማ ጎኖችን ይጠቀማሉ ማለት ነው። የመጀመሪያው ስስት ወይም ግሪድ፣ ሁለተኛው ጉጉትና ፍርሃት
በመፍጠር ማለት ነው። እሺ ስስት ስንል ምን ማለት ነው? ለምሳሌ ቴሌብር 1000 ብር 5000 ብር እየሸለመ ነው፣ ለመቀበል ይህንን ሊንክ ንኩ ይላል። እስኪ ራሳችሁን ጠይቁ። ቴሌብር እንዴት ነው ዝም ብሎ 5000 ብር ሊሰጥ የሚችለው? ይህ ማጥመጃ ነው እንጂ ትክክል አይደለም። ሊንኩን ስትነኩት ሎጊን አድርጉ ይላችኋል። ፓስወርድ ስታስገቡ ብራችሁ ሄደ ማለት ነው፣ ወይም ሀክ ተደረጋችሁ ማለት ነው። ነገር ግን እዚህ ጋር ኢትዮ ቴሌኮም ለከስተመሮቹ የተለያዩ ጨዋታዎችን ፕላትፎርሞችን አዘጋጅቷል ማለት ነው። እነዛን በማሸነፍ ብር ማግኘት እንችላለን። ለምሳሌ ኢትዮቴል 100 ሰከንድ የሚባል አለ። በ100 ሰከንድ ውስጥ 10 ጥያቄዎችን በመመለስ የተለያዩ የገንዘብ ሽልማቶችን ማሸነፍ ትችላላችሁ። እንዲሁም ደግሞ ቴሌፕሌይ የሚባል አለ። የተለያዩ ቴሌኮይኖችን በመሰብሰብ ከብር አልፎ እስከ መኪና ሁሉ ልታሸንፉ ትችላላችሁ ማለት ነው። እንዲሁም ደግሞ ሌሎች ስፒን ኤንድ ዊን በማሽከርከር ማሸነፍ ማለት ነው። እነዛ ነገሮችን ኢትዮ ቴሌኮም ለደንበኞቹ አዘጋጅቷል። ስለዚህ በዛ መሰረት ነው ገንዘብ ማግኘት የምትችሉ እንጂ ምንም አይነት ከኢትዮ ቴሌኮም በቴሌብር አማካኝነት ነፃ ገንዘብ የምታገኙት አይኖርም ማለት ነው። እሺ ሁለተኛው ጉጉትና ፍርሃት በመፍጠር ማለት ነው። በሰው ልጆች ላይ ጉጉትና ፍርሃት በመፍጠር ለምሳሌ አካውንተር ይዘጋ ነው ቬሪፋይ ያድርግ ወይም አዲስ የወጣ ቪዲዮ ምናምን ይላሉ ማለት ነው። እንዲህ በማለት ምን ያደርጋሉ? ጉጉት ይፈጥሩብናል ማለት ነው። ልብ በሉ አንድን ቪዲዮ ለማየት ለምን ቴሌግራም አካውንት ላክ ወይም ፓስወርድ አስገባ ይላል። ቪዲዮ ለማየት ፓስወርድ ምን ያደርጋል? እዚህ ጋር ነው አረዳ መሆን ያለባችሁ፣ ማወቅ አለባችሁ። ምንም ቪዲዮ ለማየት ምንም አይነት ቴሌግራም አያስፈልግም፣ ፓስወርድ ማስገባትም አያስፈልግም። ስለዚህ ይህን ነገርም ማወቅ አለባችሁ። ምንም አይነት ጉጉት ያለበት ነገር ብታዩ መጠንቀቅ አለባችሁ። በጉጉት ነው ማለት ነው የሚያጠቁን፣ በማጓጓት ወይም ፍርሃት በመፍጠር ማለት ነው። እሺ የውሸት ሊንኮችን እንዴት ነው ልንለይ የምንችለው? ሀከሮች የሚሰሩት ዌብሳይት ልክ እንደ ኦሪጂናሉ ነው። ለምሳሌ ፌስቡክ፣ ቴሌግራም፣ ቴሌብር ነው የሚመስለው፣ ግን አንድ ነገር መቀየር አይችሉም፣ ስሙን ወይም ዶሜኑን ማለት ነው። እሺ ለምሳሌ ትክክለኛ የቴሌግራም ዌብ telegram.org ሲሆን የሀከሩ ደግሞ ምን አድርጎ ያዘጋጃል? ቴሌግራም -free-.com ወይም ሌተሮችን በመቀየር ማለት ነው። ስለዚህ በስሙ ማወቅ ትችላላችሁ። ስሙን ማረጋገጥ አለባችሁ ማለት ነው። ፌክ የሆነ ሊንክ ቸክ የምታደርጉባቸው ዩአርኤሎች አሉ። እሱን በሌላ ቀን ማሳያችሁ ይሆናሉ ማለት ነው። ከላይ እነዚህ ያየናቸው ነገሮች ማወቅ አለባችሁ፣ ማየት አለባችሁ ማለት ነው። መጀመሪያ ከመንካታችሁ በፊት ስፔሊንጉን ማንበብ አለባችሁ። ስለዚህ ይሄን ካደረጋችሁ በኋላ ነው የተጠየቃችሁት ነገር ማድረግ ያለባችሁ። ነገር ግን ስፔሊንጉን ቸክ ሳታደርጉ፣ ስሙን ቸክ ሳታደርጉ ምንም አይነት ነገር መሙላት የለባችሁ ማለት ነው። ተጠቅታችሁ ከሆነ ምን ማድረግ ይኖርባችኋል ማለት ነው። ምናልባት ሳታውቁ ሊንኩን ነክታችሁ ከሆነ ወይም ፓስወርድ አስገብታችሁ ከሆነ ፈጥናችሁ ይህንን አድርጉ። ይሄ ለምንድነው የሚያገለግለው? ቴሌግራም ሊንክ ነክታችሁ የሆነ ሰው ወይም ሀከር ገብቶ እንደሆን ለማየትና ለማስወጣት ነው ማለት ነው። ምን ታደርጋላችሁ? እሺ በመጀመሪያ ቴሌግራም አፕሊኬሽናችሁን ትከፍታላችሁ ማለት ነው። ከከፈተ በኋላ ሜኑ ጋር ትገባላችሁ፣ ሴቲንግስ ይገባ ማለት ነው። ከዛ ሴቲንግ ከገባችሁ በኋላ ፕራይቬሲ ኤንድ ሴኩሪቲ የሚል ትፈልጋላችሁ። ከዛ እዚህ ጋር ዲቫይስ የሚል አለ። ዲቫይሶች ማለት ነው ስልኮች ወይም ኮምፒውተር ሊሆን ይችላል። ሎግድ ኢን ያደረጋችሁባቸው ዲቫይሶች ያሳያችኋል። እኔ ጋር አሁን 3 ይላል፣ ኮምፒውተር ጋርም ስለገባሁኝ ነው። ከዛ ዚስ ዲቫይስ ብሎ የሚመጣላችሁ ነገር መጀመሪያ እናንተ ስልክ ነው ማለት ነው። አሁን የአጠፋንትን እያላችሁበት እየተጠቀማችሁበት ያለው ማለት ነው። ታች ጋር አክቲቭ ሴሽንስ የሚል ነገር አለ። እዛ ጋር የተለያዩ ዲቫይሶችን ያሳያችኋል። የእናንተ ካልሆኑ እነሱን ተርሚኔት ኦል የሚለውን ነገር ተርሚኔት ኦል አደር ሴሽንስ የሚለውን ስትነኩት ሁሉንም ያስወጣዋል ማለት ነው። ሀከርም ገብተው ይሁን ወይም ሌላ የረሳችኋቸው ዲቫይሶች እዛ ገብታችሁ ከሆነ እንዳለ ያስወጣላችኋል ማለት ነው። ተርሚኔት ኦል አደር ሴሽንስ ስትሉት ማለት ነው። ስለዚህ በዚህ መልኩ ሀከርም ሆነ የረሳችሁት ዲቫይስ ካለ ማስወጣት ትችላላችሁ ማለት ነው። ከዚህ በኋላ ራሳችሁን ለመጠበቅ ወይም ለመጠንቀቅ በቴሌግራም 2 ስቴፕ ቬሪፊኬሽን ማብራት ይኖርባችኋል ማለት ነው። እንዲሁም ደግሞ ፓስኮድ ኦን ብታደርጉም ይመከራል። ከዚህ በተረፈ ባለፈ ደግሞ ኢሜይላችሁን ቴሌግራማችሁ ላይ አድ ወይም ሊንክ በማድረግ
ኮድ በኢሜይላችሁ እንዲላክላችሁ ኢቭን ስልካችሁ ለራሱ ሀክ ቢደረግ በኢሜይላችሁ ኮድ እንዲላክላችሁ ማድረግ ትችላላችሁ ማለት ነው። ይህ ቪዲዮ ተማሪውንም ሰራተኛውንም እንዲሁም ሁሉንም የኢንተርኔት ተጠቃሚ ይጠቅማል። ውድ ቤተሰቦች በየግሩፕ የሚላከው ሊንክ እንደ አሳ አትልቀሙ። ሀከሩ ቁጭ ብሎ ነው የሚስቅባችሁ። አሁን ይህን ቪዲዮ ለጓደኞቻችሁ ሼር አድርጉና አሳ ከመሆን ተረፉ በሏቸው። ቴክ ፋሚሊ ነው። ላይክ ሰብስክራይብ ማድረግ እንዳትረሱ። እሺ አመሰግናለሁ።